እንግዳችን ስለሆኑ ዛሬ የጥሪያችን አክብረው እዚህ ድረስ ስለተገኙ ጋር ግን እናመሰግናለን። አቶ ግዛት በቅድሚያ ራስዎን ያስተዋውቁልንና ከዛ በኋላ ወደ መወያያ ነጥቦቻችን እንሄዳለን። እኔም ስለጋበዛችሁኝ አመሰግናለሁ። ስሜ ግዛት ወርቁ ይባላል። የኢትዮጵያ ቡና ማህበር ዋና ስራ አስኪያጅ ነኝ። በጣም እናመሰግናለን። እንግዲህ ወደ መጀመሪያው ሀሳባችን እንግባ። እንግዲህ የተሻሻለው የቡና ግብይትና ጥራት ቁጥጥር መመሪያ ላይ የኢትዮጵያ ቡና ማህበር የነበረው ተሳትፎ ምን ይመስል ነበር በሚለው ብንነሳ ደስ ይለኛል። ምክንያቱም የተለያዩ መረጃዎችን እየሰማን ስለነበረ እሱንም እያጠራን መሄድ ስላለብን ምን ነበር ተሳትፏችሁ መመሪያው ላይ? ምክንያቱም እኛ እዚህ ፕሮግራማችን ላይ ገና መመሪያው የሰዎች ሀሳብ ማስተናገድ በጀመረበት ሰዓት ላይ እንግዳ እዚህ ጋብዘን ስናቀርብ ነበርና የእናንተ ተሳትፎ ምን ይመስል ነበር የሚለውን በሱ እንነሳ። ከመመሪያው ሲጸድቅ በዚህ መመሪያ ብቻ ሳይሆን ራሱ ቡናና ሻይ ባለስልጣን እንዲመሰረት ያደረገው አዋጅ ሳይቀር ይሄ ማህበር በሰፊው ተሳትፎበት፣ ይሄ ማህበር ብቻ አይደለም ሌሎችም ስቴክሆልደሮች ተሳትፎበት ነው ቡና ላይ ትልቅ ሪፎርም የተካሄደው ምናልባት በ2009 ምናምን አካባቢ ማለት ነው። እንኳን እዚህኛው ትንሹ እና የተለመደ ነው በቡና ሴክተር ማንኛውም አነስተኛ መመሪያም ሲወጣ አንዳንድ ነገሮች ሲመጡ ተወያይቶ አብሮ መስራት የተለመደ ነው። ቢኮዝ እኛም የብዙ አባላት ወኪሎች እስከሆን ድረስ ከህግ አውጪው ላይ የሚመጣውን ዝርዝር ጉዳዮች እንዲረዱ እናደርጋለን። ከኛ ከአባላት የሚመጡ ጥያቄዎችም ካሉ ደግሞ ወይም ያልተረዱትም ነገር ካለ በመገናኘት እንዲያወሩ እናደርጋለን። ስለዚህ የተለመደ ነው። አንድ መመሪያ ሲወጣ በዲቴይሉ ከመጀመሪያው ጀምሮ መሳተፍ የተለመደ ነው። ስለዚህ ተሳትፈናል ማለት ነው። በሌላ ነገር ተሳትፋችሁበት ተማምናችሁበት ነው የወጣው። አንድና ሁለት ያለው ምናልባት ይሄ ለቡናው ሴክተር ይኖራል ተብሎ የሚታሰበው አስተዋጽኦ ምንድነው? ቡናው ትልቅ ገንዘብ የሚንቀሳቀስበት ኤሪያ ነው። ኦልሞስት ወደ 1 ትሪሊዮን ይጠጋል ብዬ ነው ገምተው 800-900 ቢሊዮን ብር የሚንቀሳቀስበት ሴክተር ነው። ስለዚህ ብዙ ተጫዋቾች መግባት ይፈልጋሉ ወደ ሜዳው። ህግ ካለው እግር ኳስ 11 ተጫዋቾች ወይ 22 ተጫዋቾች ነው ይዞ የሚጫወት የሚችለው። ልክ እንደሱ የቡናው ሴክተርም በትክክል ኤክስፖርቱን በሚያበረታታ አምራቹን በሚጠቅም ተሳታፊዎች ሁሉ ገዢውም፣ ፕሮሰሰሩም፣ የሚያጥበውም፣ ትራንስፖርት ሁሉም በሚጠቀሙበት መልኩ ነው መካሄድ ያለበት እንጂ ተሳታፊው በዝቶ እየተገፋፉ ስታምፔድ መፈጠር የለበትም። ስለዚህ ክፍተት ነበረበት ማለት ነው ከህጉ በፊት በነበረው ወቅት ላይ ነው። የእንትኑ ክፍተት መኖሩ ሳይሆን የዓለም አቀፉ ገበያ የቡና ዋጋ በጣም እየወጣ መሄድ፣ ለኢምፖርት የውጭ ምንዛሪ ፈላጊዎች መብዛት ያ የፈጠረው ግፊት ነው። ብዙ ኤክስፖርተሮች እንዲገቡ አድርጓል። ሁሉም ኤክስፖርት ላይሰንስ ያወጣ ሁሉ ኤክስፖርት እያደረገም አይደለም። ቡና ደግሞ ኤክሰፕሽናሊ በደንብ እውቀት ይፈልጋል። ማለት አንድ ኤክስፖርት ማድረግ የፈለገ ሰው ቡናን ማወቅ አለበት። ሌላ እህል ላይ ምናልባት መጠነኛ እውቀት ሊበቃ ይችል ይሆናል። ቡና ላይ ግን በአይን አይተን ማንለየው የቡና አይነት የጥፍ ዋጋ ያህል ልዩነት ሁሉ ሊኖረው ይችላል። ስለዚህ ከዚህ አንጻር እንትኑ ላይ ተሳታፊዎቹ እየበዙ መጥተዋል። ትክክል ነው። እንደዛም ሆኖ እኔ ብዙም የማይታየኝ ነገር 20 ሚሊዮን 15 ሚሊዮን የተጠየቀው ገደብ ማለት የአንድ ኮንቴነር ዋጋ ነው። ይሄ ቡናው ራሱ የፈጠረው ነገር ነው። ስለዚህ የአንድ ኮንቴነር ያህል ካፒታል ሊኖር ይገባል መባሉ ስህተት አይደለም። እስኪ 15 ሚሊዮን ያሳብናል። አዎ እሱ ላይ እናንሳ እስኪ። ምክንያቱም አሁን እኛ እዚህ እንግዲህ እንግዳ ጋብዘን ስናናገር አቶ ዳንኤልን ያናገርን ጊዜ ሀሳቦቹን ቀንጨብ እያደረግን ቲክቶክ ላይ እንለቃለንና እዛ ፔጅ አለንና እዛ ላይ የሚነሱ ሀሳቦች አሉ፣ የሚሸራሸሩ ነገሮች አሉ፣ የምናገኛቸው ፊድባኮች አሉና ይሄ በፊት 1.2 ሚሊዮን እና 1 ሚሊዮን አካባቢ 1.5 ሚሊዮን አካባቢ ነበረ አይደለ የመነሻ ካፒታል የሚያስፈልገውና በ10 እና በ15 እጥፍ ነው ያደገው። ስለዚህ ይሄኛው የቡናን ገበያ ሞኖፖላይዝ ለማድረግ ተብሎ የታሰበ እንጂ በትንሹም ሰው ለምንድነው ማድረግ የማይችለው መሸጥ የማይችለው? አዋጁ ላይ የሚለው የተወሰነች ኬሻ አማውንት ይጽፉና በኬሻ በዚች መታከል ኢምፖርት ማድረግ ኤክስፖርት ማድረግም ይቻላል የሚባል ነገር ይነሳልና አሁን አንተ ያልከን ያለው ያው የቡናው ጉዳይ የፈጠረው የካፒታሉ የቡናው ገበያ የፈጠረው ነገር ነው። ግን አሁንም የሚነሱ ነገሮች አሉ። እሱን በደንብ አጥርተን መሄድ አለብን። እንዴት ነው እናንተ የምታዩት? እንግዲህ እንደ ቡና ላኪዎች ማህበር ሀሳቡም ላይ ቁጭ ብላችሁ ተወያይታችሁበታልና 10 እና 15 መባሉ ለምንድን ነው እንደዚህ እዚህ ድረስ የሆነው? ለምንድን ነው 10% በ10 እጥፍ ባንዲ 15 እጥፍ ባንድ ጊዜ ወጣው? ቅድበት ዘዋሪ ያልኩት መስሎኛል። ብዙ ኤክስፖርት ማድረግ የሚፈልጉ ወደ ገበያው እየገቡ ነው። የነሱ መግባት እየፈጠረ ያለው ነገር ካለ
ኤክስፖርቱን ሊያደነቃቅፍ ይችላል። ምክንያቱም ወይ በደንብ ባለማወቅ ወይ የገዢውን ፍላጎት ባለመረዳት ወይም ውድድሩን በማብዛት እርስ በርስም ቢሆን ብዙ ተወዳዳሪ ሲኖር በሚፈጠር መልኩ በትክክል ኤክስፖርት ለማድረግ እንዲቸገሩ ያደርጋቸዋል። ለብቻው ስናየው በገንዘቡ መጠን ደግሞ ስናየው 15 ሚሊዮን 20 ሚሊዮን ከሌለውማ ምን ያደርጋል? አሁን እኮ ማደጉን ነው ያሰብነው። አንዳንድ ሕግ ይወጣና በፍጹም ተደርሶ ማይታወቅ ቁጥር ይኖራል። ገብቶሻል ማለት የፈለግኩት ይሄኛው 1 ሚሊዮን ነው ለምሳሌ ካፒታሉ የተባለው። በ1 ሚሊዮን ካፒታል ሲሰራ የነበረ ቡና ላኪ ያለ እንዴ? የለም እኮ መጀመሪያ። ስለዚህ በሌለ ነገር ነው 10 እጥፍ አድጓል ምንለው። ማንኛውም በአነስተኛ መጠን እንኳ ኤክስፖርት ሲያደርግ የነበረ ሰው ቢጠየቅ ሪሊ በ1 ሚሊዮን በ2 ሚሊዮን ነው ኤክስፖርት ስታደርግ የነበረው ቢባል አይደለም። ስለዚህ በሌለ ቁጥር ተነስተን ነው ይህን ያህል 10 እጥፍ አድጓል ምንለው ማለት ነው። ስለዚህ ራሱ ገበያው 20 ሚሊዮንማ ለአንድ ኮንቴነር አፍተሮል ቡና ላኪ ነኝ ብሎም አንድ ኮንቴነር ብቻ ሊልክ አይችልም። ወይም በአመት አንድ ኮንቴነር የሚልክ መሆን የለበትም። ስለዚህ እኔ ጥያቄው ብዙም እንትን አይደለም። ህጉ ስሙዝ ነው እኮ የተወሳሰበ ነገር አይደለም። አዎ አንድ ያየነው መረጃ ነበረ ከዚህ ከቡና ጋር ተያይዞ አዋጁ ከተወጣ በኋላ ሪፖርተር ላይ እንዳነበብነው ነገር አለ። ስለሱ እውነት እስኪ እናጥራ። እዛ ላይ ስንመለከት መመሪያው የሚገድብ ነው ብዙዎቹን የሚል ጥሩ ሆኖ ሳለ ትንሽ ገዳቢ ነው የሚባል ነገር ሀሳብ ሰምተናልና ያ ሀሳብ እውነት ነው ወይ? ከእናንተ የመነጨ ነው ወይ? እኔንም የገረመኝ አጻጻፍ ነው። እኔ ጸሐፊው ጋዜጠኛ የገባው አልመሰለኝም ያልኩት ነው። እንደው ወደ ጋዜጣውም ከመወስደው ጋዜጠኛው የተረዳ አይመስለኝም። አለመረዳቱ የምታውቂው እዛው የጻፈው የምታይ እርስ በርሱ ይጋጫል። አብዛኛዎቹን ነባር ኤክስፖርተሮችን የሚገድብ ነው ሁሉ ይላል እኮ። አዎ እንደውም እንደሱ ነው እንትኑ ሄድላይኑ እንደሱ ነው የሚገድብ ነው ማለት ኦልሬዲ እነሱማ ሜዳ ላይ ገብተዋል እኮ። ሜዳ ላይ ያልገቡት አዳዲሶቹ ሲመጡ ፈቃዳችሁ እንዲህ መሆን አለበት ነው የተባለው። እነዛማ ኦልሬዲ ሲጫወቱ ቆይተው የ15 ሚሊዮን አይደለም የ100ና ከዛ በላይ ሚሊዮን እንቅስቃሴ ውስጥ ገብተው በዛ ነው እየሰሩ ያሉት። ስለዚህ ነባሮቹን በምን ነካቸዋል? ነባሮቹን ይገድባል። ይሄ አለመረዳት ነው ለእኔ የጋዜጠኛው የራሱ። ስለዚህ እንዲህ አይነቱን መረጃ አይ ዶንት ኖ አውቀው ቢጽፉ ጥሩ ነው ብዬ ብቻ ነው የምተወው እንጂ እንዲህ አይነት ከሰለንታ ውስጥ መግባት አልፈለግኩም እኔም እንጂ ትክክል አይደለም፣ ማዛባትም ትክክል አይደለም። ሁለተኛ የሚጽፈውን ጽሁፍም አውቆ ቢጽፈው ጥሩ ነው ብዬ አስባለሁ ጋዜጠኛው ራሱ። ማስተባበያም አውጥታችኋል፣ መግለጫ ነገር አይቻለሁ፣ ጋዜጣዊ መግለጫ አይደለ? ማስተባበያ አይቻለሁኝ የሪፖርተር ፔጅ ላይ። ምናልባት እንግዲህ እንደ ሀገር እንደ ኢትዮጵያ በጣም ቡና አምራች ከሚባሉ በዓለም አቀፍ ደረጃ ከሚቆጠሩ በተወሰኑ ሀገራት ዋናዋ ነች። ግን የምንልከው መጠን በጣም ትንሽ ነው። እንደውም የተወሰኑ ሳይ ነበረ መረጃዎችን ለማየት እየሞከርኩኝ ነበርና ዓለም ገበያ ላይ ያላት መጠን የምትሸጠው መጠን 5% አካባቢ ነው። የብራዚል ወደ 30% ሆኖ እኛ 5% ነውና ምንድነው እሱ የገደበን ብላችሁ ታስባላችሁ እንደ ቡና ላኪዎች? ምክንያቱም እንደ አምራች እሺ ምንድነው የያዘን ታዲያ? ለምንድነው እኛ አሁን እናመርተውን ያህል እያመረትን ነው? እንዲያውም እናመርት ከነበረው በከፍተኛ ደረጃ እየጨመረ ነው ያለው። የዚህኛው ዓመት በጣም ጨምሯል አይቻለሁኝ። ወደ ኋላ ብትሄጂ እየጨመረ ነው የመጣው፣ እየቀነሰ አልመጣም። አይቻለሁ እሱ። ሌሎች ሀገሮች እኮ እንትን አይቮሪ ኮስት እኮ ብትሄጂ ከዛሬ 15-20 ዓመት በፊት ወደ 200,000 ቶን ቡና ታመርት ነበር። አሁን 20-30,000 ቶን ነው የምታመርተው። የኛ ሀገር የሎካል ኮንሳምፕሽን መኖሩ ሁሌ እያደገ እንዲሄድ እንጂ እንዲቀንስ አላደረገው። ከዓለም ገበያ ድርሻ ለምን የኛ አላደገም? እንግዲህ የቆየ ምናልባት የ40-50 ዓመት ታሪክ አናሊሲስ መስራት ነው የሚሆንብን። ከዛ አንጻር እኔ አሁን እያለ ያለው ጥሩ ነው። ሁለተኛ በአነስተኛ ገበሬዎች የተያዘ ቡና ነው እኛ እየላክን ያለ ነው። ከሌሎች ሀገሮች ጋር ተመሳሳይ አይደለንም። ብራዚል በትልቅ የኮመርሻል ፋርሞች የተያዘ ነው። የኛ ግን እንደሱ የተያዘ አይደለም። አብዛኛው 95% የሚሆነው ግማሽ ሄክታርና ከዛ በታች የያዘ ወደ 6 ሚሊዮን የሚጠጋ ገበሬ የያዘው ቡና ነው። ስለዚህ ይሄ ትራዲሽናል የተያዘ ነው፣ ሎካሊ ኮንሱም ይደረጋል። ብራዚልም ቬትናም ሌሎችም ሀገሮች ሲገጥማቸው ከሚገጥማቸው ችግር የኛ የተለየ ነው። ችግሩንም አንዳንዴ ፌስ አናደርገው። ቡና ለምሳሌ ዘጭ ብሎ ሲወርድ እኮ ከባድ ስቃይ ውስጥ ነው የሚገቡት። የኛ ሎካል ኮንሳምፕሽን አለ ግማሹ የሚሸጥበት። ብራዚል እኮ ለፍታ ምንም የማይጠጣበት ሀገር የነበረ አሁን 23 ሚሊዮን ባግስ እኛ ከምናመርተው ኦልሞስት እጥፍ ያህል ኤክስፖርትም ከምናደርገው ሎካሊም ከምንጠጣው ጋር ተደምሮ ያን ያህል ቡና ብራዚል ውስጥ ይጠጣል።
ወደ 45 ሚሊዮን ባግስ አካባቢ ኤክስፖርት ያደርጋሉ። ወደ 23ቱ ምናምን ደግሞ ራሳቸው ይጠጣሉ። 60 ምናምን ነው ጠቅላላ ምርቶ ወደ 70 ሚሊዮን ባግስ የሚጠጋ ነው። ሀሳብ ለማንሳት የፈለግነው ኢትዮጵያ ካላት የቡና ታመርታለች ተብሎ ከሚታሰብ ካለን ቡና ላይ ከመስራታችን አንጻር በቂ ነው ወይ ነው። ለዓለም ገበያ የምናቀርባቸው መጠኖች አሁን እየጨመሩ ቢሆኑም መስራት አይጠበቀንም ወይ ነው። ከዚህ በላይ ብንሰራ ከዚህ በላይ ውጤት ማምጣት ለማቃት ሀገር አይደለን እንዴ? መስራትም ከዚህ በላይ በሁሉም ረገድ ይጠበቅብናል። በቡና ብቻ አይደለም። ቡና ሊያመርት የሚችል የመሬትን ብዛት ብዙ ነው እንዴ። ሌላውን ተው፣ አዲስ አበባ እኮ ቡና ሊመረት ይገባል። ማይረባ አበባ ተክለው በእያንዳንዱ ሲኮተኩቱ ከሚውሉ የአዲስ አበባ ነዋሪ ለምን ቡና እየተከለ በአመቱ እንትን ብሎ አይጠጣም? ሌላውን እንተው፣ የክፍለ ሀገሩን ምናምን እንተው። የቡና የአየር ጸባይም የአፈር አይነትም ተስማሚ የሆነ ቡና ማያመርት ግን ተሻምቶ ከኮንትሮባንድ የመጣ ቡና የሚገዙ አካባቢዎች እኮ አሉ። እነሱ ላይ ግብርና ሚኒስቴር የክልሉ ቡና በዚህ ሁኔታ የሚሰቃይባቸው ቡና እንዲያመርቱ መገፋፋት አለባቸው። እገዛ ማድረግ አለባቸው። ችግኝ በማቅረብ ኦር ትምህርቱን በመስጠት መሆን አለበት። ይሄን ያነሳ ነው ሀሳብ። አሁን ከዚህ በፊት አንዳንድ ክልሎች ቡና ማያበቅሉ ክልሎች ተብሎ ይነሳ ነበረ። አሁን በተሰራው ስራ የተወሰኑ አካባቢዎች ቡና እያበቀሉ ነው ተብሏል። ስለዚህ ኢትዮጵያ ያላት መልክዓ ምድር ለቡና አመቺ እንደሆነ ግልጽ ከሆነ ለሀገር ውስጥ ፍጆታ የምንውለውም በጣም ከፍተኛ ነው። 50% እና ከዛ በላይ የሚሆነው ሀገር ውስጥ የሚውሉ ከሆነ ለሀገር ውስጥ የምናውለው ይሄን ያህል ከሆነ እያንዳንዳችን ቦታ ላይ ቡና ብናበቅለስ የሚለውን ሀሳብም ለማንሳት ነው። ክፍተቱ ምንድን ነው? ህብረተሰቡ ጋር ያለው ግንዛቤ ነው ወይስ ወይ ደግሞ ገዝቶ የመጠቀም ነገራችን በጣም እየለመድን መተን ነው ወይ አምራችነታችን ይቀነሰው የሚለውን ለማንሳት ነው። እኔ እውቀሳውን የት እንደመወስደው አላውቅም። ማለት ይሄ እንትኑን ምንድን ነው ፉርጎውን የሚጎትተው ሞተሩ አይደል? የየአካባቢው ግብርና የመንግስት ተወካዮች በማስተማሩም ችግኝ በማቅረቡም እንትን በማስተማር ሂደቱ ላይ ብዙ አልሰሩ ይሆን ብዬ ጠረጥራለሁ። ትግራይ እኮ ቡና ይበቅላል፣ አማራ ክልል ቡና ይበቅላል እኮ። ግን ኮንትሮባንድ አሁንም ተነስቶ የሚሄደው ከቡና አምራች ክልሎች ኦሮሚያና ደቡብ ወደ አማራና ትግራይ ነው በአብዛኛው የሚሄደው። ስለዚህ እነዛ ክልሎች ሰልፍ ሳፊሸንት እንዲሆኑ የራሳቸውን ቡና ሁሉም በየጓሮ ለሽያጭ ባያቀርበው የሚጠጣው ቢሆን እንኳ አሁን ይሄ የሚያራኩተንን የኮንትሮባንድ ገበያ ይገለዋል። የኛ ሀገር እኮ ኮንትሮባንድ ተብሎ ችግር እኮ ከሀገር ውጭ ይወጣል አይደለም እኮ ሀገር ውስጥ ከጅማ ተነስቶ አዲስ አበባ ነው እኮ ኮንትሮባንድ። ስለዚህ እሱን ለማስቀረት ማምረት የሚችሉ እሱን የትኛው መሬት ቡና ያመርታል አያመርትም ማግኘት ይቻላል። ትክክለኛው ከባለሙያዎቹ ማግኘት ይቻላል ብዬ አስባለሁ። እሱ መሰራት ያለበት አንዱ ትልቅ ስራ ነው ብዬ አስባለሁ። እንደ ቡና ላኪዎችስ እናንተ ኃላፊነት የለባችሁ? አሁን ሁሉም የራሱ ድርሻ ይወስድና እንደ ላኪስ የራሳችሁ የሆነ ምርቶችን ለማስጀመር ይሄ ሌላኛው እርምጃ መሆን የለበትም? አሁን መመሪያ እየወጣ ነው፣ እየጸደቀ ነው። በጣም እንግዲህ ጥሩ የመስሪያ ሜዳ እየተመቻቸ ነው። አሁን ላብራቶሪ የሚለውም ነገር እያጨቃጨቀ ነበረ። እሱን ደግሞ እንግዲህ ባለፈውም ስንወያይ የተወሰነ አጥርተነዋልና ወደ ማምረትስ እናንተስ መግባት የለባችሁም? እንዳሉኝ እንግዲህ የብራዚል የኮሜርሻል እርሻን ያላቸው፣ ስለዚህ በጣም በልክሊ ማስፋት ይችላሉ። ይሄንን አድርገዋል ማለት ነው። ስለዚህ እናንተስ የእናንተ የምትወስዱት ድርሻ የለም? ከዚህ ከምርቱ ጋር ተያይዞ በማምረቱ ላይ ማምረት የለባችሁም ወይ? አታምርቱ የሚል ግዴታ የለብንም። ግን ማህበሩ የተመሰረተበት ግን አባላትን ማገዝ ነው ቁጥር አንድ ስራው። ሁለተኛ ደግሞ ጠቅላላ ኦቨርኦል በቡናው ሴክተር ላይ ያለን በአገሪቱ ጥሩ ነገር በፕሮዳክቲቪቲም ይሁን በኤክስፖርቱም ይሁን በፕሮሞሽኑም በሁሉም ጥሩ ነገር እንድታደርግ ጥሩ ህግ ኖሯት ማለት ይሄ ስህተቶች እየታረሙ ኤፊሽንት የሆነ የቡና ሴክተር እንዲኖር መታገል ነው። እዛ ላይ ምንችለውን እየሰራን ነው ብለን እናምናለን። እናነሳለን እንመለሳለን። ሰፊ ሀሳቦችን የአህዱ ሬዲዮ 5 ሰዓት ተኩል መረጃዎችን አድምጠን እንዲሁም ደግሞ የአጋሮቻችንን መልእክት አድምጠን ስንመለስ ቀሪ ሀሳቦችን እናነሳለን። የዚህ ፕሮግራም